አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሰሃቦች እነማን ናቸው የሚለውን የምናይበት ሲሆን ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። አቡ ጦልሃ አልአንሷሪ አልነጃሪ ረዲየላሁ ዐንሁ ሙሉ ስሙ ዘይድ ኢብኑ ሳህል ኢብኑ አስወድ ኢብኑ ሐራም ኢብኑ ዓምር ኢብኑ ዘይድ ኢብኑ መናህ ኢብኑ ዓዲ ኢብኑ ዓምር ኢብኑ ማሊክ ኢብኑ አልነጃር ነው። እናቱ ዑባዳ ኢብኑ ማሊክ ኢብኑ ዓዲ ኢብኑ መናህ ትሰኛለች። ማሊክ ኢብኑ ነጃር ላይ የአባቱና የእናቱ ዘር ግንድ ይገናኛል። ይሁን እንጂ ይህ ሰው በብዛት በሙስሊሞች የሚታወቀው አቡ ጦልሃ አልአንሷሪ አልነጃሪ በተባለው ስያሜ ነው። አቡ ጦልሃ የአነስ ኢብኑ ማሊክ እናት የሆነችው ኡሙ ሱለይምን ረዲየላሁ ዐንሁ ለጋብቻ እንደሚፈልጋት በመግለጽ ሐሳብ ያቀርብላታል። ይሁን እንጂ አቡ ጦልሃ በጊዜው ጣዖት አምላኪ ነበረ። ኡሙ ሱለይምን ለቀረበላት ጥያቄ የሰጠችው መልስ አነስ በእድሜ እስኪጠነክር ድረስ አላገባም የሚል ነበር። አነስ በእድሜ ጠንከር እስኪል ታግሶ የቆየው አቡ ጦልሃ ኡሙ ሱለይም እንዲህ አላት፣ አሁን አነስ በእድሜው ጠንክሯል። ለዚህ የአቡ ጦልሃ ጥያቄ መልስ ይሆን ዘንድ ኡሙ ሱለይም እንዲህ ነበር ያለችው፣ የማይጎዳና የማይጠቅም ድንጋይ ማምለክ ተገቢ ነው? አናጺ ከእንጨት የቀረጸውን ምስል መገዛት ትክክል ይመስልሃል? አቡ ጦልሃ የኡሙ ሱለይምን ንግግር ጸጥ ብሎ ያዳምጣል። እርሷ ደግሞ ቀጠለች፣ በእገሌና በእገሌ በተሰራ የእንጨት ቅርጽ ስር መደፋት ተገቢ ነውን? እስኪ ንገረኛ አቡ ጦልሃ፣ ይህንን የምታመልከው ጣዖት የቀረጹት እገሌና እገሌ መሆናቸውን እውን አታውኑ? እኔ ሐቁን ልንገርህና የፈለገው ቢመጣም ጣዖት አምላኪ ሰው አላገባም። እስኪ አስተውል፣ እነዚህን የእንጨት ጣዖት እሳት ላይ ብትጥላቸው እንክትክት አድርጎ ነው የሚበላቸው። ይሄ ሐቅ አይደለም። አቡ ጦልሃ በዚህ ጊዜ እንዲህ የሚል ቃል ተነፈሰ፣ እስኪ ላስብበት። ኡሙ ሱለይም ረዲየላሁ ዐንሃ አቡ ጦልሃ ከሄደ በኋላ ዝም ብላ ስታስብ በንግግሯ ታላቅ ተጽዕኖ እንዳደረገችበት ተገነዘበች። ከጥቂት ቀናት በኋላ አቡ ጦልሃ ወደ እርሷ ሲመለስ እሺ ምን አሰብክ? ምን ወሰንክ? አለችው። እርሱ ግን ጸጥ ብሎ ከእርሷ የሚመጣውን ሐሳብ ማዳመጥ እንጂ ይሄ ነው ብሎ ሊነግራት የሚችል መፍትሄ ይዞ አልመጣም። ኡሙ ሱለይም ረዲየላሁ ዐንሃ ግን ንግግሯን እንዲህ በማለት ጀመረች፣ አንተን የመሰለ ሰው ለጋብቻ ሴትን ቢጠይቅ እምቢ አይባልም። ሆኖም ግን አንተ አጋሪ ነህ፣ እኔ ደግሞ አማኝ ነኝ። ሃይማኖቴ ደግሞ አጋሪ ወንድን እንዳገባ አይፈቅድልኝም። አቡ ጦልሃ በዚህ ጊዜ እንዲህ አለ፣ ለመሆኑ ለጥሎሽ መህር ምን እንድሰጥሽ ነው የምትፈልጊው? ኡሙ ሱለይም ረዲየላሁ ዐንሃ ምን ልትሰጠኝ አስበሃል? አለችው በመደነቅ። አቡ ጦልሃ ወርቅና ብር በማለት መለሰላት። እኔ ወርቅም ሆነ ብር አልፈልግም፣ እኔ የምፈልገው አንተ ኢስላም እንድትቀበል ብቻ ነው አለችው። ይህንን ማድረግ የሚችለው እንዴት ነው ብሎ ጠየቃት። በቀጥታ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄድ። አቡ ጦልሃ እንደተነገረው ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲሄድ ከባልደረቦቻቸው ጋር ተቀምጠው አገኟቸው። ነብዩም ሰለላሁ ዐለይሂ ወሰለም ወደ እርሳቸው እየመጣ ያለውን አቡ ጦልሃን እንዳዩ እንዲህ አሉ፣ ይህ አቡ ጦልሃ ነው፣ በፊቱ ላይ የኢስላም ምልክት ይታይበታል አሉ። አቡ ጦልሃ ለነብዩ ዐለይሂ ሰላቱ ወሰለም ኡሙ ሱለይም ረዲየላሁ ዐንሃ የተናገረችውን ነገር ሁሉ ካጫወታችሁ በኋላ ከአላህ በስተቀር ሊመለክ የሚገባ ጌታ የለም፣ ሙሐመድ የእርሱ መልእክተኛ ናቸው በማለት ኢስላምን በይፋ ተቀበለ። ከዚያም አቡ ጦልሃ ረዲየላሁ ዐንሁ ወደ ኡሙ ሱለይም ረዲየላሁ ዐንሃ ዘንድ እንደተመለሰ ሃይማኖትሽን ተቀብያለሁ አላት። በዚህ ጊዜ ኡሙ ሱለይም ረዲየላሁ ዐንሃ ልጇን አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዲህ አለችው፣ አነስ ከአቡ ጦልሃ ጋር አጋባኝ። ይህንን በመሰለ ሁኔታ ነበር ኡሙ ሱለይም ቢንት ሚልሃን ረዲየላሁ ዐንሃ አቡ ጦልሃን አልአንሷሪ አልነጃሪ ያገባችው። ጥሎሻ ደግሞ የእርሱ ኢስላምን መቀበል ነበረ። ነብዩ ዐለይሂ ሰላቱ ወሰላም ሙሃጅሮችንና የመዲና አንሷሮችን በወንድማማችነት በሚያስተሳስሩበት ጊዜ አቡ ጦልሃ ረዲየላሁ ዐንሁ ቤት ገብተው ወንድማማቾች ሆኑ አሉ። በዚህ ጊዜ አቡ ጦልሃ ረዲየላሁ ዐንሁ የዐሊይን ረዲየላሁ ዐንሁ እጅ ያዝ አድርገው ይህ የኔ ወንድም ነው አለ። አቡበክር ረዲየላሁ ዐንሁና ኸዲጃ ኢብኑ ዘይድ አልአዝረጂ እንዲሁ በእምነት ወንድማማቾች ሆኑ። ዑመር ኢብኑ ኸጣብና ዑትባ ኢብኑ ማሊክ፣ ዘይድ ኢብኑ ሳህል ኢብኑ አስወድና አቡ ዑበይዳ ኢብኑ አልጀራህም እንዲሁ በወንድማማችነት ተሳሰሩ።
አቡ ጣልሃ ረዲየላሁ ዐንሁ በበድር ዘመቻ ጊዜ የተሳተፈ ሲሆን እሱም ድምፁ በጣም የጎላና ከሩቅ የሚሰማ ነበር። ይህንን ያስተዋሉት ነብይም አለይሂ ሰላቱ ወሰላም የአቡ ጣልሃ ድምፅ በሰራዊቱ ውስጥ ካሉ ከ100 ሰዎች ይበልጣል ብለዋል። በሌላ ዘገባ ደግሞ ከ1000 ሰዎች ድምፅ ይበልጣል የሚል ከአነስ የተያዘ ሐዲስ አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በተጨማሪም እንዲህ ብለዋል፣ የአቡ ጣልሃ ድምፅ ከከሃዲያኑ ላይ የሚያሳድረው ተጽዕኖ ብዙ ሰዎች ከሚያወጡት ድምፅ ይበልጣል። አብድ ኢብኑ ሁመይን አነስን ጠቅሰው ሐዲሱን ዘግበውታል። አቡ ጣልሃ ረዲየላሁ ዐንሁ በኡሁድ ጦርነትም ከነብዩ አለይሂ ሰላቱ ወሰላም ጋር ተሰልፎ ተዋግቷል። እንደሚታወቀው አቡ ጣልሃ ረዲየላሁ ዐንሁ በኡሁድ ጦርነትም ከነብዩ አለይሂ ሰላቱ ወሰላም ጋር ተሰልፎ ተዋግቷል። እንደሚታወቀው በጦርነቱ መጀመሪያ አካባቢ አላህ ለሙስሊሞች ድልን አሳይቷቸው ስለነበር አጋሪዎች የውጊያውን ቀጠና ጥለው እስከ መፈርጠጥ ደርሰው ነበር። በዚያም ጊዜ ሴቶች ከኋላ ኋላ እየተከተሉ ይሸሹ ስለነበር በቀላሉ ለመማረክ ይቻል ነበር። ይህም በመሆኑ ሙስሊሞች ምርኮ መሰብሰብ ጀመሩ። ይህንን ያስተዋሉትና በነብዩ አለይሂ ሰላቱ ወሰላም ቦታቸው እስከ መጨረሻው ሰዓት ድረስ እንዳይለቀቁ ጥብቅ ትዕዛዝ ተሰጥቷቸው የነበሩ ቀስተኞች ከጥቂቶቹ በስተቀር ስፍራቸውን እየለቀቁ ምርኮ ለመሰብሰብ ወደሚሸሸው የከሃዲያን ጦር ተቀላቀሉ። ይህንን ያስተዋሉት በኻሊድ ኢብኑ አልወሊድ የሚመሩት የቁረይሽ ፈረሰኞች ክፍት ሆኖ ባገኙት ቀዳዳ በመጠቀም ሙስሊሞችን አጠቋቸው። ሙስሊሞች በቀኝም በግራም በጠላት በመዋከባቸው ግራ ተጋብተው ቁጭ አሉ። ነብዩ ሰለላሁ ዐለይሂ ወሰለም እስከ መጨረሻዋ ሰዓት ከጥቃት ጋሻ ሆነው ከተከላከሏቸው ሰዎች አንዱ አቡ ጣልሃ ነው። የታወቀ ቀስት አላሚ ስለሆነ በዚያ ዕለት ብቻ ብዙ ቀስቶችን በማስወንጨፉ ምክንያት 2 ወይንም 3 ደጋኖችን ሰብሯል። አንድ ሰው በኮረጆቹ የቀስት አሮሮችን ሞልቶ ሲያልፍ ነብዩ ሰለላሁ ዐለይሂ ወሰለም ካዩት እንዲህ ይሉታል፣ የተወሰኑ አሮሮችን ለአቡ ጣልሃ አካፍለው